ጥላችሁት በምትሄዱት ነገር እንዳታዝኑ ወደፊትም በሚመጣው እንዳትፈሩ ይላቸዋል። ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን ያቺ ቃል ስትገባላችሁ የነበረችዋንም ጀነት አብሽሩ ትገቧታላችሁ ብሎ ያበስሯቸዋል። ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ በቅርቢቱም ዓለም በመጨረሻዊቱም ዓለም እኛ የእናንተ ረዳቶች ነን፣ አላህ ለእናንተ ረዳት አድርጎ ያዘዘናል ይላቸዋል። ወለኩም ፊሃ ማ ተሽተሂ አንፉስኩም ወለኩም ፊሃ ማ ተደዑን ለእናንተ በእርሷ በጀነት ውስጥ ነፍሳቸው የምትፈልገውና ያሻት ሁሉ አለላት አለ። ይህ ሁሉ ከማን ነው ብለው ይነግሯቸዋል። ኑዙለን ሚን ገፉር ረሒም ይህ ሁሉ መስተንግዶ ለእናንተ አዛኝና መሐሪ ከሆነው አምላካችሁ ከአላህ ዘንድ ነው ብለው ይነግሯቸዋል። ገብታችኋል? ከዚያ በኋላ መለኩል መውት ነፍስን ያወጣል። እንዴት ነው የሚያወጣት? አየቱሃ ሩሑ ጠይባ እኽሩጂ ኢላ ሪዳን ምን አላህ ወረሕመቲህ አንቺ መልካም ነፍስ ሆይ ወደ አላህ ውዴታና እዝነት ውጪ ብሎ ያዛታል። ፈተኽሩጅ ሩሕ ነፍስም ትወጣለች። ከእግሩ ጀምራ ሙሉ ሰውነቱን እንትን ብላ ትወጣለች። የመጨረሻውን አይን ይከተላታል። ልክ እንደ ቅድሙ እነ ሩሐ ኢዛ ቁቢደ ተቢዐሁ ልበሰር እንዳሉ ነቢ ስ ላ ስለም ሩሕ በሚወጣ በሚነጠቅ ጊዜ አይን ይከተለዋል ብሎ ተናገሩ። እዚያ ነው ሰዎች አይናቸው ሩሕን እያየች መጨረሻ ላይ ፈቶ የሚቀረው የሰዎች አይን ሲሞቱ ጊዜ። እንደ አጠቃላይ ከዚያ በኋላ ምን ይሆናል? እነዚያ ሁለት መላእክቶች ነፍስን ሊቀበሉ የመጡት ወዲያው ያችን ነፍስ ይቀበሏትና ይወስዷታል ወደ ሰማይ። ወደ ሰማይ ይዘዋት ይሄዳሉ። አንደኛ ሰማይ ላይ ያስፈቅዳሉ። የማን ነፍስ ነች ይባላል። ያከሌ ነፍስ። አላህ ስብሐነሁ ወተዓላ የሰማያትን በር ሁሉ ክፈቱላት አማኝ ነችናች ነፍስ ብሎ ያዛል። ሰባቱ ሰማያት እየተከፈተላት ትሄዳለች። የዛኔ መላእክን ሁሉ ታያላችሁ። ማንኛውም ሳታያቸው የነበሩ ፍጥረታትን ሁሉ ታያላችሁ። ሰባቱን ሰማያት ትሄዳለች። የሰማያት በሮች ሁሉ ይከፈቱላቸዋል። ሐታ ተንተሂ ኢለ ሰማኢ አለቲ ፊሃ አላህ አሉ ነቢ ስ ላ ስለም። አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች ነፍስ አሉ። ከዚህ ከሐዲስ ሌላው የምትረዱት አላህ ወዳለበት ሰማይ ሲሉ ጊዜ አላህ ከሰባት ሰማያት በላይ እንደሆነ ቃል በቃል እየተናገሩ ነው ነቢ ስ ላ ስለም። ፈተዝሀቡ ነፍስ ሐታ ተንተሂ ኢለ ሰማኢ አለቲ ፊሃ አላህ ወፊህ ዲላለቱን ዐላ አነ አላህ ስብሓነሁ ወተዓላ ፈውቀ ሰብዕ ሰማዋት አላህ ስብሓነሁ ወተዓላ ከሰባት ሰማይ በላይ እንደሆነ ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም በዚህ ላይ እየተናገሩ ነው። ነፍስም ትወሰዳለች እስከ ሰባተኛው ሰማይ ድረስ አላህ ወዳለበት ሰማይ ድረስም ትሄዳለች። ስንቱ ሰማይ ተሸጋግራ? ሰባቱ ሰማይ ተልፍ። ከዚያ በኋላ አላህ ስብሓነሁ ወተዓላ ያዛል። በሉ ባሪያዬ እችን ነፍስ ወደ ስጋው መልሷትና የቀብርን ጥያቄ ትጠየቅ ብሎ ያዛል። ወዲያው ነፍስ ትመለሳለች። ሰውዬው የተቀበረበት ቀብር ሂዳ ትገባለች። ثم يأتياه ملكان ከዚያም ሁለት መላእክቶች አሁንም ይመጣሉ። እነዚያ መላእክቶች ነኪርና ሙንከር ይባላሉ። እነዚህ ሁለቱ መላእክቶች መጥተው ثم يقيمانه فيقعدانه فيسألانه ثلاثة أسئلة ከዚያ ያስነሱታል፣ ያስቀምጡታል። እጅግ በጣም በተረጋጋ ሁኔታ ደስ በሚል ሁኔታ ይመጣሉ። እንዳይፈራ እንዳይሸበር ይሆናል። ከዚያ በኋላ ሶስት ጥያቄዎችን ይጠይቁታል። ካስቀምጡት በኋላ ልክ ያ ከሃዲ እንደተጠየቀው መን ረቡክ ይሉታል። ጌታ ማን ነው ይሉታል። ወዲያው በሙሉ ጽናት ይመልሳል። ረቢ አላህ ጌታዬም አላህ ነው ብሎ ይመሰክራል፣ ይመልሳል። ይህን ጽናት አላህ የሚሰጣቸው እንደሚሰጣቸው በቁርአን ላይ ቃል ይገባል። ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢት ፊል ሐያቲ ዱንያ ወፊል አኺራ ወዩዲሉ ላሁ አዛሊሚን ወየፍዐሉ ላሁ ማ የሻእ። ዩሰቢቱ ላህ አለዚነ አመኑ እነዚያን ያመኑትን አላህ ያጸናቸዋል። ቢልቀውል ሳቢት ጽኑ በሆነችው አካል ፊል ሐያቲ ዱንያ ወፊል አኺራ በዚች በቅርቢቱም ዓለም ህይወት በመጨረሻዊቱም ዓለም ህይወት። ስለዚህ በቀብራቸው ውስጥ አላህ ስብሐነሁ ወተዓላ ጽናትን ይለግሳቸዋል። ወዲያው ምን ይላል? ጌታ ማን ነው ሲባል ረቢ አላህ ጌታ አላህ ነው ብሎ ይመለሳል። ወማ ዲኑክ ሃይማኖትስ ምንድን ነው ይባላል። ዲን የልእስላም ሃይማኖት የእስልምና ነው ይላል። ወማ ነቢዩክ ወፊ ሪዋየትን ኡኽራ ወማ ሃዛ ረጁል አለዚ ቡዒሰ ፊኩም ወይም ነቢይህ ማን ነው ተብሎ ይጠየቃል። በዚህ ዘመን የሞተ ሰው ከሆነ ነቢዬ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም ይላል። በዒሳ ዘመን ከሆነ የሞተው ነቢዬ ዒሳ ነው ይላል። በሙሳ ዘመን ከሆነ ነቢዬ ሙሳ ነው ይላል። ከዚያ እነዚህ መላእክቶች ይጠይቁታል። ቢማ ዐረፍተ ዛሊክ ይህንን በምን ልታውቅ ቻልክ ይሉታል። ቃል ቀረእቱ ኪታብ አላህ
ፈአመንቱ ብሂ ወሰደቅቱ ብሂ። ይህንማ ላውቅ የቻልኩት አላህ በነቢይ በኩል የላከልኝን መለኮታዊ መጽሐፍ አንብቤ አመኜ ነው ብሎ ይመልሳል። እርሱንም እውን ብዬ ነው ይላል። ወዲያው ከአላህ ስብሓነሁ ወተዓላ ዘንድ መልስ ይመጣል። ሰደቀ ዓብዲ ይላል። እነሆ ባሪያዬ እውነት ብሏል፣ ትክክለኛውን መልስ መልሷል። እፍርሹ ለው ፍራሸን ሚነል ጀና፣ ከጀነት የሆነን ምንጣፍን አንጥፉለት፣ የጀነት ጨፌ ይመጣለታል። ወአልቢሱሁ ሊባሰን ሚነል ጀና፣ ከጀነት የሆነንም ልብስ አልብሱት ይላል። ወፍተሑ ለሁ ባበን ኢለል ጀና፣ የጀነትን በር ክፈቱለት፣ ከዚህ ከበርዘኽ ዓለም ከቀብር ህይወት በኋላ የሚኖርበትን ታላቁን ሀገር ገነትን እያየ ይኖር ይላል። ወወሲዑ ለሁ ቀብረሁ፣ ቀብሩንም አስፉለት ብሎ ያዛል። ፈዩወሰዑ ለሁ ቀብሩሁ ማ መደል በሰር አሉ ነቢ ሰለላሁ ዐለይሂ ወሰለም። ቀብሩም ይሰፋለታል ምን ያክል? የአይኑ ርቀት ድረስ አሉ። ቁመህ በአይነህ መጨረሻ የምታየው ተራራ ይታየናል አይደለ? የዚያን ያክል ሰፊ ይሆናል። ያቺ ትንሽዬ ቀብር የአይኑ ርቀት ያክል ይሰፋለታል። ነገር ግን ወደ ጀነት ክፈቱለትና አሳዩት ብለዋል አይደለ? ቀድመው መላእክቶቹ ወደ ጀሃነም በር ከፍተው ያሳዩታል። ቅድም የረሳሁት አለ፣ ስለ ከሃዲው እመለስበታለሁ። የከሃዲውን መጀመሪያ የገሃነምን በር ክፈቱለት ይባላል አይደል? ቅድም መጀመሪያ የገነትን በር ከፍተው ያሳዩታል መላእክቶች። መጀነትን በር ከፍተው ያሳዩትና ከሃዲውን ለው አመንተ ቢላሂ ወሰደቅተ ብሂ ለካነ ሃዛ መካኑክ ይሉታል። በአላህ ብታመንና እውን ብለህ በነበር ዛሬ አንተ ቦታ ይሄ ገነት ይሆን ነበር ይሉታል። ወላኪነከ ከፈርተ ቢላሂ ወከዘብተ ብሂ ፈካነ ሃዛ መካኑክ፣ ነገር ግን አንተ አላህን ክድሃል አስተባብለሃልና ከዚህ ከቀብር ህይወት በኋላ የምትገባው ይሄ ገሃነምህ ነው ብሎ ያሳዩታል። ወዲያው ገሃነምን ሲያይ ምን ይላል? ያ ረቢ ላ ቱቂም ሰዓ፣ ጌታዬ ሆይ እባክህን ትንሣኤን እንዳታቆም፣ ምክንያቱም ቀጣይ የሚገባበት ከዚያ የከፋ ነውና ከቀብሩ በላይ። አማኙን ደግሞ ምን ይሉታል እነዚህ መላእክቶች? አላህ ስብሐነሁ ወተዓላ የገነትን በር ክፈቱለት ይላቸዋል። ቀድመው የገሃነምን በር ይከፍቱለታል። የጀሃነምን በር ሲከፍቱለት ምን ይሉታል? ለው ከፈርተ ቢላሂ ወከዘብተ ብሂ ለካነ ሃዛ መካኑክ ይሉታል። አላህን ክደህና አስተባብለህ ቢሆን ኖሮ ዛሬ አንተ ቦታ ይሄ ይሆን ነበር ይሉታል ገሃነም። ወላኪነከ አመንተ ቢላሂ ወሰደቅተ ብሂ ፈካነ ሃዛ መካኑክ፣ ነገር ግን አንተ በአላህ አምነሃል እውን ብለሃል፣ የአንተ ቦታ ከዚህ ከቀብር በኋላ ይሄኛው ጀነት ይሆናል ይሉታል። እሱ ደግሞ ምን ይላል? ያ ረቢ አቂም ሰዓ ይላል። ጌታዬ ሆይ ቶሎ ብለህ ቂያማን አቁም እያለ ይናገራል። በዚህ ሁኔታ ላይ ሳለ ይሄዳሉ መላእክቶች። እሺ ይህን ይመስላል። የቀብር ህይወት ምን ያክል ነው ጊዜው የሚለው ጊዜው አላህ ሱብሓነሁ ወተዓላ ነው የሚያውቀው፣ እንደ ምድር አይደለም። ዛሬ ምድር ላይ ፀሐይ አለ፣ ጨረቃ አለ፣ ቀን አለ፣ ሌሊት አለ፣ አመታቶች ይነጉዳሉ አይደለም። የቀብር ህይወት ደግሞ ከዚህ በተለየ መልኩ ነው። አላህ ሱብሓነሁ ወተዓላ ነው ከይፍያውን የሚያውቀው። ላ ያዕለሙ ዛሊከ ኢለላህ ሱብሓነሁ ወተዓላ ሊአነሁ ሚን ጁምለት ዒልሚል ገይብ። እሺ ነገር ግን አሁን እንደምንኖርበት ዓለም ረጅም ዓለም የሚሆን አይደለም። ለምሳሌ አስሓቡል ካህፍ የዋሻው ሰዎች 309 ዓመት ተኝተው ልክ ሲነሱ ጊዜ አንድ ቀን የግማሽ ቀን የቆየ ነው ይመስላችሁ። እንቅልፋችሁን ተኝታችሁ በዚያች በተኛችሁበት በትንሽ በአንድ ሰዓት በሁለት ሰዓት ውስጥ በእንቅልፋችሁ በተኛችሁበት ውስጥ በርካታ ዓለም ትዞራላችሁ አይደል? በነፍሳችሁ አሜሪካ ትሄዳለህ፣ ጅዳ ትሄዳለህ። በእውን ያንን ልሄደው ብትል ምናልባት ወራቶች ይፈጁብሃል። በእግርህ ላቆራርጥ ብትል፣ ነገር ግን በህልምህ በእግርህ ያንን በርካታ ሀገር ሄደህ ታገኛለህ። ዘመኑ ለይሰ ከዘመን ዱንያ፣ ጊዜው የቀብር ህይወት ልክ እንደ ምድር ላይ እንደምንኖረው አይደለም። ያ ነው። ነገር ግን በዚያ ውስጥ ቅጣትም አለ፣ ጸጋም አለ። ለአማኞች ጸጋ አለላቸው፣ ለካዲያኖች ቅጣት አለባቸው። ያንን ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። እሺ ጥያቄ አለ? ቀጥል። ጥያቄ ያላቸው የገባችሁ ሰዎች? ሄሎ፣ ሰላም አለይኩም። አለይኩም ሰላም። የኔ ጥያቄ ዘካን በሚመለከት ጉዳይ ነበር። እሺ ቦታ ገዝቼ ነበር እና ለትርፍ ብዬ ማለት ነው። እና ዘካ ይወጅብበታል የሚባል ነገር ሰምቻለሁ። አዎ ለትርፍና ለመሸጥ የተገዛ የተቀመጠ ቦታ ዘካ አለበት። ኦኬ እንደዛ ከሆነ ለምሳሌ የ100,000 ዘካ በአመት ስንት ነው? አወጣጡስ እንዴት ነው የሚገባውስ? በትክክል ለምስኪን ነው ወይስ ለየቲሞች ነው ወይስ ለቤተሰብ
ቢሰጥ ይደርሳል? አወጣጡን አጠቃላይ ብትነግረኝ። እሺ የ100 ሺህ 2500 ነው። እንዴት ነው እሱን ማስላት የምትችሉት? ባጭሩ ያላቸውን ገንዘብ ለ40 ማካፈል ነው። 100 ሺህ ሲካፈል ለ40 ስንት ይሆናል? 2500። ስለዚህ ያ ዘካ እንዴት ነው የምታወጪው? መሬቱ ለመሸጥና ለማትረፍ የተቀመጠ እስከሆነ ድረስ ጊዜው በቆየ ቁጥር እያተረፈ ነው መሬቱ ራሱ። ስለዚህ ዘካ አለበት። ነገር ግን ለመኖሪያ ተብሎ ከሆነ የተገዛው መኖሪያ ቤት ሊሰራበት ገዛሁት፣ ልሸጠው አይደለም፣ ላተርፍበት አይደለም፣ ይሄ ዘካ የለበት። ነገር ግን ለመሸጥና ለማትረፍ ተብሎ ከሆነ ዘካ አለበት። ያም እንዴት ነው? በየአመቱ ይወጣለታል። እንዴት ነው የምታሰሉት? የመሬቱ ዋጋ ደላላ ትጠይቃላችሁ። በዚህ ሰዓት እዚህ አካባቢ ሜትር ስንት ይሆናል ተብሎ ይታወቃል። ከዚያ በኋላ የመሬቱ ስሌት በጥቅሉ ለምሳሌ 1 ሚሊዮን ያወጣል ብሎ ከነገረሽ በዚህ ሰዓት በግምት 1 ሚሊዮን ሲካፈል 40 ታደርጊና የሚመጣው ውጤት የዘካ ብር ነው። ያንን ለድሃዎች ለምስኪኖች ትሰጫለሽ። ያኔ በገዛሁበት ሂሳብ አይደለም ማለት ነው፣ አሁን ባለበት እንጂ። ለምሳሌ እኔ 500 ሺህ ገዝቼ ከሆነ ቆይቶ ከሆነ አሁን ባለበት ሂሳብ ማለት ነው አይደለም። ልክ በዚያው በጊዜው በወቅቱ የዛሬ ዓመት ከሆነ በዚያን ጊዜ ይሰላና ምን ያክል ሊያወጣል ይሄ ቦታ የሚለውን ደላላ የመሬት አዋቂዎች ይነግሩሻል። በዚያ ነው አስልተሽ የምትሰጪው። እሺ አመሰግናለሁ። የሚሰጠው ለማን የሚለውን በተመለከተ ለድሃዎች ከቤተሰቦቻችሁ የምትሰጧቸው ለአጎት ላክስት ምናምን እንደዚህ መስጠት ትችላላችሁ። ለ8 አይነት ሰዎች ነው ዘካ የሚገባው። አላህ ሱብሓነሁ ወተዓላ በቁርአን ላይ እንደተናገረ ሱረት ተውባ ላይ የቁል ሱብሓነሁ ወተዓላ ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊነ ዐለይሃ ወልሙአለፈቲ ቁሉቡሁም ወፊ ሪቃቢ ወልጋሪሚነ ወፊ ሰቢሊላሂ ወብነ ሰቢል ፈሪደተን ሚነላህ ወላሁ ዐሊዩን ሐኪም ይላል። ኢነማ ሰደቃቱ ሊልፉቀራ ዘካ የሚገባው አሰደቃ ሁና ቢመዕነ ዘካ ዘካ የሚገባቸው ለድሃዎች ነው አለ። ሁለተኛስ ወልመሳኪን አሁንም ለድሃዎች ነው አለ። አያችሁ አረበኛ በጣም ሰፊ የሆነ ቋንቋ ነው። ለአንድ ቃል በጣም ብዙ እንትኖች አሉት፣ ንግግሮች አሉት። ለምሳሌ አማርኛ ስንቀይረው ድሃ ነው። ምስኪን ወደ አማርኛ ስንቀይረው ድሃ ነው። ፈቂርና ምስኪን የተለያዩ ናቸው። ፈቂርና ምስኪን የተለያዩ ናቸው። ግን ልዩነቱ ፈቂር ማለት በምሳሌ ለመለመን ወጥቶ የሚበቃውን እንኳን ሳያገኝ የሚመለስ የሆነ የድሃ አይነት እሱ ፈቂር ይባላል። ምስኪን ማለት ደግሞ ለመለመን ወጥቶ የሚበቃውን አግኝቶ የሚመለስ የድሃ አይነት ነው። ስለዚህ የባሰበት ድሃ የተኛው ነው? እህት በቂውን ሳያገኝ የተመለሰ ማለት ነው። አይዋ ስለዚህ ሁለቱ ቢመጡ ይሄኛውን ሊያገኝ ያልቻለውን ነው የምትሰጡት ቀድማችሁ። ለዚህ ነው አላህ ሱብሓነሁ ወተዓላ ፈቂር የሚለውን ያስቀደመው። ዘካ ኢነማ ሰደቃቱ ሊልፉቀራ ወልመሳኪን አለ። ሌላው ወልዓሚሊነ ዐለይሃ በእርሷ ላይ ለሚሰሩ ሰዎች አለ ዘካ የሚገባቸው። ያ ማለት ለምሳሌ ዘካን ከሀብታሞች እየሰበሰቡ ለድሃዎች የሚያከፋፍሉ ምስኪኖች ይኖራሉ፣ እነሱ ራሱ ይገባቸዋል። ወልሙአለፈቲ ቁሉቡሁም እንዲሁም ልባቸው ለሚላመዱ እያለ ይናገራል። ለምሳሌ ሰውየው አዲስ ወደ እስልምና መጥቶ ይህ ሰው የሚበላ የሚጠጣ አካል የለው ወይም ደግሞ ወደ እስላም ይመጣል ተብሎ የሚታሰብ አይነት አካል ከሆነ ወደ እስላም ለመቅረብ እየተቃረበ ያለ ሰው ከሆነ ተቸግሮ ከሆነ ተርቦ ከሆነ የዛኔ አላህ ሱብሓነሁ ወተዓላ ስጠቱ። ወፊ ሪቃብ ልክ እንዲሁ ከባርነት ቀንበር ነፃ ለማውጣት ራሱን እየጣረ እያለ ባሪያዎች ከባርነት ቀንበር ይወጡ ዘንድ አለቆቻቸውን ውል ከተዋዋሉ የዛኔ ከዛ ከባርነት ቀንበር ይወጡ ዘንድ ዘካ ስጧቸው ብሎ አላህ ሱብሓነሁ ወተዓላ አዞላቸዋል። ወልጋሪሚን ሌላኛው ብድር ያለባቸው ሰዎች፣ በአካባቢያቸው የምታውቁት ብድር ያለበት ሰው ካለ ዘካ ይገባዋል። ወፊ ሰቢልላህ በአላህ መንገድ ላይ ጅሃድ ለሚያደርጉ ሙጃሂዶች ልክ እንዲሁ ይገባቸዋል። ወብኒ ሰቢል ልክ እንዲሁ ደግሞ ለመንገድ ልጆች ያ ማለት ሙሳፊሮች፣ ሰውየው ከኮምቦልቻ ወደ አዲስ አበባ በእግሩ እየሄደ የትራንስፖርት አጥቶ የሚበላው አጥቶ ይህ ሰው ያገኛችሁት በዚህ ጊዜ ለዚህ ሰው ዘካ ካላችሁ መስጠት አለባችሁ። ይህን ይመስላል። እነዚህ 8 አይነት ሰዎች ናቸው ዘካ የሚገባቸው ብሎ አላህ በሱረቱ ተውባ ላይ ያነሳቸው። እሺ በጣም አመሰግናለሁ። ባንክ የተቀመጠ ገንዘብስ ማለት አመት ሳይሞላው አስገባለሁም እንዲሁም ደግሞ ሲቸግረኝ አወጣለታለሁ።
እሱ ሲወጅበታል። አሁን ባንክ የተቀመጠ ጥሬ ገንዘብ ዘካ አለበት። እሺ የዘካ መጠኑ እስካልቀነሰ ድረስ ዘካ አለበት። إذا بلغ النصاب وحال عليه الحول فقد وجب فيه الزكاة. وعليه السلام. እሺ ወንድሜ አመሰግናለሁ። ጀዛከላህ ኸይር። እሺ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ ወንድሜ? ደህና አልሐምዱሊላህ። ጥያቄ ነበረኝ። ይቻላል? አይቻልም። እና ማለት ነው እንትን እና አገር ላይ ነው ማለት ነው። ከዛ አባቴ ቋሮ ላይ ያን ምን ላድርግ ልልክ ነው ማለት ነው። እንትን ተቆፍሮ ምናምን በግ ታርዶ ከዛ አባቴ ምናምን አገኘው ማለት ነው። ተቀብሮ ምናምን ቋሮ እና ምንድነው ማድረግ ያለበት? እሱ ምን አገኛ ነው ያልሽው? ኡስታዝ ምናምን እሱ ጓሮ ላይ ምናምን ያን እንትን ተቆፍሮ በግ ታርዶ ተቀብሯል። እሺ ከዛ እሱ ደግሞ በቃ ደንግጦ ምናምን እንትን አውጥቶት ያኔ ምን ላድርግ ለማለት ነው። ኡስታዝ ምናምን ተጠርቶ ይታይ ወላ ከዚያ ቦታ ሌላ ቦታ እንስሳቶች የሚጣሉበት ቦታ ካለ ከሞቱ ወደዛ አንስተው ይጣሏቸው። ምናልባት እነዚያ ሰዎች ድግምት አድርገውባቸው ሊሆን ይችላል፣ አይታወቅም። እሱ አለ እኔ በአባቴ በቃ እንዳለ በቃ እንትን እንደዚህ አይነት ነገር አለባቸው። ግን ይፋ አድርገው ደግሞ አውጥተው ይሄንን ነገር እንትን አሉ ማለት ነው። ረመዳን ወር ሙሉ አልጾምኩም ታምሜ ነበርና እንዴት ነው ማድረግ እንችላለን? ቀጣ ማውጣት አሁን ግዴታ መጾም ነው ያኔ ያለብኝ ወላ አቅሙ ካለሽ መጾም አለብሽ። አቅሙ ከሌለኝስ እንዴት ነው በገንዘብ ማውጣት እንችላለን? በገንዘብ ማውጣት የምትችይው በአንቺ ላይ የማይፋታሽ የሆነ የህመም አይነት ካለብሽ በዚያ በህመም ምክንያት ብትጾሚ ሰውነትሽ ላይ ወይም ጤናሽ ላይ አደጋ የሚፈጥርብሽ ከሆነ የዛኔ ነው እንጂ አሁን ተሽሎሽ ከሆነ ከዚያ ከህመም እንዳትጾሚ ካደረገሽ ምክንያት ተሽሎሽ ከሆነ የዛኔ መጾም አለብሽ። አላህ በቁርአን ላይ ሲናገር من كان منكم مريضا أو على سفر فعدة من أيام أخرى ይላል። ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾም ብሏል። መርሃባ። እሺ እና ደግሞ አሁን ስለ ዘካ እያወራህ እኔ አክሲዮን አለኝ። እሱ ዘካ ይወጣል ለመሸጥ ነው ግን የገዛሁት አይደል? ዘካ አለበት። የዘካ መጠኑ ከደረሰ አመት ከዞረበት ዘካ አለበት። إذا بلغ النصاب وحال عليه الحول فقد وجب فيه الزكاة. አንድ ሰው ገንዘቡ የዘካ መጠን ላይ ከደረሰና አመት ከዞረበት የዛኔ ዘካ አለበት። ዘካ ሊወጣ ይገባል። ያኔ አመት ካለፈው ነው ዘካ የሚወጅብበት። የዘካ መጠኑ ሞልቶ አመት ካለፈው የዛኔ ዘካ አለበት። መርሃባሽ ጀዛኩም السلام عليكم ورحمة الله. وعليكم السلام ورحمة الله. እንዴት ነው ኡስታዝ? ደህና ነው። ደህና ነኝ። ኡስታዝ አስታወሱኝ? አብዱል ባሲት ነኝ። አላስታወስኩም። ሰላም ነው። እንዴት ነው? አላህ አልሐምዱሊላህ። ይብሩ ነው። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. عندي ጥያቄ ነበረኝና እኔ አሁን ያለሁት ዩናይትድ አረብ ነው ያለሁትና ሁሌ ስራ የምሰራው ሌሊት ነው። የት ነው ያለሁት? እኔ ናይጄሪያ ነው ያለሁት ነው ያልከው? ዩናይትድ አረብ። እሺ። ከዛ ሁሌ የምሰራው ስራ አዳር ነውና ለምሳሌ አሁን ጧት ላይ እንወጣለን በዚህ 8 ሰዓት ወይም 2 ሰዓት በሚለው ማለት ነው ጧት ላይ
ከዛ ዙሁርን ሰግደን እንተኛለን። ሁሌ በቃ አሱር ሶላት ያልፈኛል ማለት አዛን የሚወጣ በቃ ለመዕሪብ ነው በቃ የምነቃው ማለት ነው ሁሌ። እና እንዴት ነው አሁን ይሄን ነገር ማድረግ? ያው ግዴታ 5 ወቅት ሶላት ሰዓቱን ጠብቆ መስገድ ግዴታ ነው። ነገር ግን አሁን አሱር ላይ ተተነሳው መልሼ ማታ የምገባበት ሰዓት ከመዕሪብ በኋላ ነውና ስራ የምገባው ሁሌ የምነቃው መዕሪብ አዛን ሲወጣ ነው የምነቃው። በእንቅልፍ ምክንያት ሶላትን ማሳለፍ የሙናፊቆች ባህሪ ነው። تفويت صلاة الجماعة بسبب النوم من علامات المنافقين كما قال الشيخ عبد العزيز بن باز رحمه الله تعالى. نبيات مية قدر قنجل أردت والله كله نفذ الشيء أن نبيات صلى الله عليه وسلم من قالوا أثقل الصلاة على المنافقين صلاة العشاء وصلاة الصبح ولو يعلمون ما فيهما لا أتوها ولو حبوا. በመናፍቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው። በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኑሮ እየተንፏቀቁ መጥተው በሰገዱ ነበር አሉ። እነዚህ ሶላቶች ሰዎች በእንቅልፍ ምክንያት ሊያሳልፋቸው ስለሚችል ዛኔ የመናፍቅ ምልክት እነዚህን ሶላት ማሳለፍ ነው ብሎ ተናገሩ እና ስለዚህ ይሄ በእንቅልፍ ምክንያት ማሳለፍ ተገቢ አይደለም እና ሶላትን ጠብቀህ ጊዜውን ጠብቀህ መስገድ አለብህ። በአካባቢ መስጅድ ካለ ሄደህ መስገድ፣ ከሌለ ደግሞ እዚያው ባለህበት ጊዜውን ጠብቀህ መስገድ አለብህ። በእንቅልፍ ምክንያት አታሳልፍ። አላርም ቀጥረህ ተኛ። አይ ኦኬ መርሃባ። ያው በእንቅልፍ ልብ ነው በእንቅልፍ ሰዓት ነው የማሳልፈው ሲጀመር ማለት ነው። አሱር ሶላትን እያሳለፈ ያለው በእንቅልፍ ሰዓት ነው። ዙሩን ሰግዳለሁ። ከዛ እንደተኛ ሆኜ አሱር ያልፈኛል። አዳር ስለነበረ በዛ ሚስ ማለት ነው። ምክንያቱም ወንበዴው ብለሽ ናይ ስላልክ እኮ ነው። ገብቶሃል? ጀዛከል ኸይር መርሃባ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። እና እኔ ጥያቄ ያለኝ እዚህ ጀማዓ ነበርን ሶላት አሰግድ ይሉኛል። እሺ አሰግድ ያለሁ እንዴት ይታያል? ደግሞ በቃ ሐራም ነገር ላይ ምስል አይና በጣም በቃ ጸጸትና መለስም ብዬ ስፈቅድ በኋላ ሞዛው ገኛለሁ። ምን ባረግ ይሻለኛል? እንዴት ይታያል? በቻልከው አቅም ከዚያ ከሐራም ለመራቅ ሞክር። ምናልባት እንኳን ከወደክ ወዲያው ተውበት አድርግ። ይሄ ነው አረጋለሁ ግን አልመለስም ብዬ እንታለሁ። ከዛ ደግሞ ጀማዓ ነበር አሰግድ ምናምን ይሉኛል። ከማሰገዱ ጋር የሚያገናኘው ነገር የለም ወንድም። አንተ በቻልከው አቅም ከዚያ ከሐራም ለመራቅ ሞክር። ምናልባት እንኳን ከወደክ በዚያ ላይ ተውበት አድርግ። ይሄ ነው ሙስሊም በዚህ ዓለም ላይ ሲኖር ኃጢአትን የማያደርግ ንጹህ ነው ማለት አይደለም። ኃጢአት ላይ ይወድቃል፣ ሰው ነውና ሰይጣን አይፋታም በህይወት እስካለህ ድረስ። የዛኔ ግን አንተ ሰይጣንን የምታሸንፈው ወደ አላህ ተውበት ስታደርግ ንስሐ ስታደርግ ጊዜ ነው። እሱ የሚያሸንፍህ ደግሞ ከአላህ ስትርክና በቃ አይምረኝም ብለህ ንስሐ ማድረግህን ስታቋረጥ ጊዜ ነው። ሰይጣን ወደ ምድር በተባረረ ጊዜ የዛኔ ከሰማይ አላህን ምን ብሎ ተናገረ? ወዒዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳዲሂም አለ። አምላክ አላህ ሆይ በክብርህና በልቅናህ ይሁንብኝ፣ የአደም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ፣ አስክዳቸዋለሁኝ፣ ኃጢአትንም አሰራቸዋለሁኝ አለ። አላህም ብሎ መመለሰለት ለሰይጣን ወዒዘቲ ወጀላሊ ለአግፊረነ ለሁም እስተግፈሩኒ ያሰላም፣ በክብሬና በልቅናዬ ይሁንብኝ አንተ ኃጢአት ብታሰራቸውና ከእኔ ብታርቃቸውም ወደ እኔ እስከተመለሱ ድረስና ንስሐ እስካደረጉ ድረስ እኔ ደግሞ ምርላቸዋለሁ ለእነርሱ አለ። ገብታችኋል? ከዛ ሰይጣን ተባረረች እና ስለዚህ ሰይጣን እናንተ በህይወት እስካላችሁ ድረስ አይፋታችሁም። እናንተን ለማሳት ሁሌ ይሰራል። የዛኔ ደግሞ እናንተ እርሱን የምታሸንፉት ከአላህ በመራቅ ሳይሆን ወዲያው ኃጢአትን ሰርታችሁ ከሆነ ወደ አላህ በመመለስ ነው፣ እስትግፋር ማድረግ። ትላንት ተውበት አድርጌ ነበር ዛሬ አይምረኝም ብለህ ከአላህ እንዳትርቅ። ከአላህ ርቀህ ከአላህ ሽሽተህ ወዴት ትሸሻለህ? ፈፍሩ ኢለላህ፣ ወደ እኔ ወደ አላህ ሽሹ ይላል አላህ ሱብሓነሁ ወተዓላ። እና ስለዚህ ተውበት ማድረግህን እንዳታቋርጥ እና ሶላት ማሰገድን በተመለከተ ይበልጥ አንተ ከሆንክ ከሁላቸውም በላይ የምትቀራው
አሰግዳቸው። ነቢያችን ሰለላሁ ዐለይሂ ወሰለም ማን ማሰገድ እንዳለበት ሲናገሩ የኡሙል ቀውም አቅረኡሁም ሊኪታቢላህ፣ ሰዎችን ሊያሰግድ የሚገባው ከሁላቸውም በላይ አሳምሮ የአላህን ቃል ቁርአንን የሚቀራ ሰው ነው ብሎ ተናግረዋል።